السلام عليكم ورحمة الله وبركاته እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ይህን ቪዲዮ የምታዩት ሰዎች በሙሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ላይክ ሼር አድርጉት፣ ለሌላ ሰውም ሼር አስተላልፉልኝ። አዲስ የጀመርኩ ስለሆነ ዩቲዩብን አበረታቱኝ ኢንሻአላህ። ወደ ቂራአት ዛሬ ክፍል 7 እናያለን። ከቃይደቱ ኑራንያ ክፍል 7 እናያለን። أعوذ بالله من الشيطان الرجيم. خازا بلاتاችን ውስጥ ነው የሚሆነው። ራ ዛ ያራ ተዛ ሲን ፊን እንዳትሉ ጥር ምላሳችሁን እንዳታወጡ፣ አይወጣም። እዚህ ላይ የሚወጣው እዛችኛው ላይ ነው፣ ሳ ላይ ነው የሚወጣው። ሲን ሺን ሲን ላም ሺን ላም ሶድ ቦድ ቦ ይሄ የሚወጣው ትንሽ የባድ መውጫ ይከብዳል። የምላሳችንን ጠርዝና ጠርዝ ወደ ላይኛው የላንቃችን ክፍል ማጣጋት ጥግት ማድረግ ማለት ነው። የመንጋጋችን መባቀያና ከዛ የምላሳችን ዳርና ዳር ሐፋ በመባል ይጠራል። የምላሳችን ዳርና ዳሩን ከላይኛው የጥርሳችን መባቀያ ጋር ማገናኘት። ቦ ጉንጫችሁ መነፋት የለበትም። ኤቡ እንደዚህ ብሎ ይወጣል። ቦድ ቮ ሶድ ጦበ ضاد ألف ظاء ألف عين غين همزة عين زاء غين راء صاد عين ضاد غين با عين دال ناتيجي لام لا تمسلاችሁ በአይን ዳል ነው የምትባለው እንጂ በአይን ላም አይደለችም። ላም ትመስላለች ግን ላም አይደለችም። በአይን ዳል ታገይን ዛል ሀምዘህ እነዚህ በሶስት አይነት ያው በያ እና በዋው በአሊፍ ነው ይመጣሉ። ሀምዛ ማለት ነው እንጂ በአንዲት በትንሿ ብቻ አይደለም የሚመጡት። በሶስት አይነት ሀምዛ ሆነው ይመጣሉ። ሶስቱም ሀምዛ ናቸው ማለት ነው። ኢንሻአላህ ሱብሓነሁ ወተዓላ ቪዲዮን ሰብስክራይብ በማድረግ ተባበሩኝ። የምታዩልኝ ሰዎች በሙሉ ሰብስክራይብ ብታደርጉልኝ ደስ ይለኛል። ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።